ሰላም ጤና ይስጥልኝ። በዛሬው የመካከለኛው ምስራቅ ጦርነት ኢራን አደገኛውን ክላስተር ባሊስቲክ ሚሳይል ሳትጠቀም እንዳልቀረች ተነግሯል። ኢራን ዛሬ በ7 ሀገራት ላይ ጥቃት ፈጽማ እንደዋለች ይታወቃል። የእስራኤል መከላከያ ኃይል ዛሬ ባወጣው መግለጫ አስደንጋጭ መግለጫ ኢራን በእስራኤል ላይ በሰነዘረችው ጥቃት ክላስተር የተባሉ እጅግ አደገኛ የጥቅል ቦምብ ተሸካሚ ባሊስቲክ ሚሳይሎችን ሳትጠቀም እንዳልቀረች አስታውቋል። ይህ ሚሳኤል የተለየ የሚያደርገው ወደ መሬት በሚቃረብበት ወቅት የላይኛው ክፍሉ ይከፈታል። በአንድ ሚሳኤል ውስጥ እያንዳንዳቸው 2.5 ኪሎ ግራም የሚመዝኑ 20 ያህል ትናንሽ ቦምቦችን አዝሎ ይጓዛል። እነዚህ ትናንሽ ቦምቦች እስከ 8 ኪሎ ሜትር በሚደርስ ራዲየስ ስፋት ላይ ተበታትነው ከፍተኛ ጥፋት ያደርሳሉ። ይህ አይነቱ ጥቃት እንደ አውሮፓ አቆጣጠር በሰኔ 2025 በነበረው ጦርነት ወቅትም የታየ ሲሆን አሁንም በድጋሚ ጥቅም ላይ መዋሉ የቀጠናውን ውጥረት ወደ ሌላ ምዕራፍ አሸጋግሮታል። የደረሰው ጉዳት ከፍተኛ ቢሆንም የእስራኤል መከላከያ ኃይል ለሲቪል ነዋሪዎች በሚሰጠው የደህንነት መመሪያ እስካሁን እንዳልተለወጠ ገልጾ ህዝቡ ጥንቃቄ እንዲያደርግ አሳስቧል።